መፈጸም ያለብህን ስራዎች ወይም ሌሎች ነገሮችን እያስተላለፍክ ማስረፈድ ልማድ ካለብህ እናም ያንን ልማድ መቅረፍ ፍላጎት ከሆነ ይህ ቪዲዮ ላንተ ነው። አንድን ስራ እስከ 8 ሰዓት ድረስ የግድ መጨረስ አለብህ። ነገር ግን ቢሆንም ስራውን እንደመፈጸም የማይረቡ ነገሮችን እያደረግክ ነው። አእምሮ በፈጠሩ ቅዠታማ ፍላጎት ሁል ጊዜ ወደ ፌስቡክ፣ ፊልም ማየት፣ ኢንተርኔት ውስጥ መዞር፣ ቲቪ ማየት ወዘተ ስራን ከመፈጸም ፋንታ እነዚህን ነገሮች እያረክ ነው። የሚገባንን ነገር ስናዘገይ ነፃ ጊዜያችንን በከንቱ እናጠፋለን። መፈጸም ያሉብንን ነገሮች እስኪረፍዱ እንተዋለን። ከረፈደ በኋላ ደግሞ ጭንቀት ውስጥ እንገባለን። አስቀድመን ለምን አልጀመርንም እያልን ራሳችንን እንወቅሳለን። ይህ ችግር በከፍተኛ ደረጃ የተጠናወታቸው ለዓመታት ይህን ልማድ እንደ ሱስ ሲደጋግሙ ይቆያሉ። ነገሮችን የሚያስረፍድ፣ መከናወን ያለበትን የሚያቆይ፣ ሰነፍ፣ ከስራ የሚደበቅ ሁሉ መገለጫችን ይሆናሉ። ይህ ችግር ውስጣችንን እየበላ በህይወታችን ማሳካት ከሚገቡ ነገሮች አርቆ ያስቀምጠናል። ይህ ልማድ እድሜውን እስኪጨርስ አይጠብቁ። በዚህ ቪዲዮ ከዚህ ጎጂ ልማዳችን የምንወጣባቸውን 11 መንገዶች እናያለን። በዚህ ልማድ የሚቸገሩ ጓደኛ ወይም ቤተሰብ ካላችሁ ይህን ቪዲዮ አይታችሁ ሲጨርሱ ሼር አድርጎላችሁ። ለዚህ ቻናል አዲስ የሆነ ሁሉ በታች በኩል ሰብስክራይብ የሚለውን በተን ነክታችሁ ራይት ምልክት ማድረጋችሁ እንዳትረሱ። እስከ ቪዲዮ መጨረሻ ድረስ አብራችሁ ሆኑላችኋለሁ። ቀጥታ ወደ ቪዲዮ እንሂድ። ነገሮችን የምናዘገይበትን አንዱ ምክንያት ጉዳዩን ለመፈጸም በጣም ከባድ መስሎ ስለሚታየን ነው። በዚህ ጊዜ የመጀመሪያው ክንውናችን መሆን ያለበት ስራውን በትንሹ መከፋፈል ነው። ከዛም በአንድ ጊዜ አንዱን ብቻ መፈጸም ነው አለብን። አሁንም ራስዎ ሲሰንፍ ካገኙት የሰሩትን ክፍፍል ይበልጥ ያስፉት። ስራዎቹ በጣም ሲያንሱ ለራስዎ ይቺ ብቻ ናት የቀረችኝ ብሎ ማሰብ ይጀምራሉ። ሁለተኛ፣ በአካባቢው ያለውን ነገር ይቀይሩ። የተለያዩ ቦታና ሁኔታዎች በምርታማነቱ ላይ ተጽዕኖ ያደርጋሉ። የስራ ገበታውና ክፍሉን አጥነው ይመልከቱ። ስራ እንዲሰሩ ይገፋፎታል ወይስ ጠቅልለው ተኙ ነው የሚሉት? ለስራ ካልጋበዞት የስራ አካባቢውን መቀየር ይረዳዎታል። ከዚህ በፊት ይመቸውት የነበረው የስራ ገበታ ከጊዜ በኋላ ሊሰለቸው ስለሚችል ቢሮዎትን መለዋወጥ ይረዳዎታል። 3 ምን መቼ ማለቅ እንዳለበት እቅድ ያውጡ። ኢን ዘ ዴድላይን ለመሟላት መጣር ለራሱ የስንፍና ፍቃድ መስጠት አይህል ነው። ምክንያቱም ጊዜ ያለን ይመስለንና ጊዜውን ዝም ብሎ ለማሳለፍ ምክንያት ይሆነናል። መስራት ያለበትን ፕሮጀክት ከከፋፈሉ በኋላ ለእያንዳንዱ ዴድላይን ያዘጋጁ። ጊዜ አከፋፈሉን አጥኖ ያውጡ። አንዱን ለማሳካት ማለት የሌላኛውን እቅድ የሚያስተባብል እንዲሆን አድርገው። የዚያኔ የጊዜ ግምቶ ስራው ከሚያስፈልጉ ጊዜ ጋር እንዲጣጣም አደረጉ ማለት ነው። በፍጥነት ስራ እንዲጀምሩ ይረዳውታል። ከቻሉ ወርሃዊ፣ ሳምንታዊና ቀናዊ የስራ ክፍፍል አውጥቶ ቢንቀሳቀሱ ይበልጥ ይረዳውታል። አራተኛ፣ የስንፍና ማቆሚያዎችን ያጥፉ። ስንፍና ከተጠናወተው አንዱ ምክንያት ለመስነፍ ስለቀለለውት ነው። ስልኮ ላይ የሚያዘናጉ አፕሊኬሽኖች ካሉ አጥፏቸው። በተደጋጋሚ የሚያዩት ቪዲዮ ካለ ጨክኖ አጥፉት። ቻት ማድረግ ከሆነ ችግሮ መልእክት በደረሰው ቁጥር እንዳይጮህ አድርጉ። በአካባቢው ያለው መዘናጊያዎችን ያስወግዱ። የማህበራዊ ሚዲያ የሚከፍቱበትን የተወሰነ ሰዓት አዘጋጁ። ከዛ ሰዓት ውጪ አይክፈቱ። አምስተኛ፣ ስራ እንዲሰሩ ከሚገፋፉ ሰዎች ጋር ለመዋል ሞክሩ። ለ10 ደቂቃ ብቻ ቢል ጌትስ ወይም ኤለን መስክን ቢያነጋግሩ የስራ መነቃቃቱ ይጨምራል። አብረናቸው ጊዜ የምናሳልፋቸው ሰዎች ባህሪያችን ላይ ተጽዕኖ አላቸው። እነ ቢል ጌትስን አግኝቶ ማውራት የሚቻል ባይሆንም በአቅራቢያችን ለስራ ከፍተኛ መነቃቃት ያላቸው ሰዎች ይኖራሉ። ከነሱ ጋር አብሮ መዋል የነሱን ባህሪ እንድንላበስ ይረዳናል። 6 እቅድ ያለው ጓደኛ ይኑሩ። የራሱ እቅድ ያለው ጓደኛ ቢኖሩ እቅዳችሁን ለማሳካት ሁለታችሁም ትተጋገዛላችሁ። አንዱ ሲሰንፍ ሌላኛው በመናገር እንዲቆጣጠር በማድረግ ሁለታችሁም እቅዳችሁን ለማሳካት አብራችሁ ትጥራላችሁ። ሁለታችሁም ተመሳሳይ እቅድ ሊኖራችሁ አይገባም። ተመሳሳይ ቢሆን ይበልጥ ልትረዳዱ ትችላላችሁ። ከስህተቶቻችሁ ይበልጥ ትማራላችሁ። ባይሆንም ግን በየጊዜው ስለ ዓላማውና ስራው በግልጽ የሚያወሩት ሰው ማግኘት በጣም ጠቃሚ ነው። 7ኛ፣ ስለ እቅዶ ለሌላ ሰው ይንገሩ። ስለ እቅዶ ለሚያውቁ ሰው ሁሉ መናገር ተጠያቂነት ስሜት ያሳድርቦታል። የቅርብ ዘመዶችና ጓደኞች እንዴት ሆነልህ ወይም እንዴት ሆነልሽ ብለው መጠየቃቸው ስለማይቀር ላለመሸማቀቅ ሲሉም ቢሆን የተወሰነ ክንውን ለመፈጸም ይበረታታሉ። በፌስቡክ ገጾ ላይ ስለ እቅዶ ለጓደኞች በሙሉ መግለጽ እቅዶን ለማከናወን ይበልጥ ይገፋዎታል። 8 እቅዶን ያሳካ ሰው ፈልጉ።
ምንድነው ማሳካት የሚፈልጉት? እሱን ያሳኩ ሰዎች እነማን ናቸው? ፈልገው ያገኟቸው። ግንኙነት ይፍጠሩ። የእቅዶን ስኬት ፍሬ የሚያጣጥሙ ሰዎች ማወቅ ለራሱ ከፍተኛ መነቃቃት ይሰጠውታል። ዘጠነኛ እቅዶን በየጊዜው ያሻሽሉ። አንዳንድ ጊዜ የስንፍና መነሻው እቅድ ሲያወጡ የፈጠሩ ስህተት ነው። እቅዶን ለማሳካት መፈጸም አለብኝ ብሎ ያስቀምጡት ክንውን እቅዶን ለማሳካት ላይረዳውት ይችላል። እሱን ሲረዱ ክንውኑን ለመቀየር እንዳይፈሩ። የመጨረሻ እቅዶን በተለያየ ምክንያት መቀየር ከፈለጉ ጊዜ ሰጥቶ ያስቡ። ከጊዜ በኋላ በሀሳቡ ከጸኑ እንዲሁም ለእቅዶ መቀየር አሳማኝ ምክንያት ካለው በፍጥነት ቀይረው አዲሱን እቅድ ለማሳካት በፍጥነት ይንቀሳቀሱ። አዲሱ እቅዱን ለማሳካት የሚያስፈልጉትን ክንውኖች አውጥቶ ይንቀሳቀሱ። አስረኛ ነገሮችን አያወሳስቡ። እቅዶን ለማሳካት ትክክለኛውን ጊዜ እየጠበቁ ነው፣ በዚህም በዛም ምክንያት ጥሩ ጊዜ አይደለም ብሎ ያስባሉ ከሆነ ይህንን ሀሳብ በፍጥነት ይጣሉ። ሁሌም ወደ እቅዶ ላለመምራት የሆነ ምክንያት ይኖራል። ትክክለኛው ጊዜ እስኪመጣ ብሎ የሚጠብቁ ከሆነ እቅዶን መቼም አያሳኩትም። አንድ ነገር ችግር በሌለበት ጊዜ ፈጽማለሁ ብሎ ማሰብ እንዲሁም የሚፈጽመው ነገር ችግር ሊኖረው አይገባም ብሎ ማሰብ አንደኛ ላለመጀመር የምንጠቀምባቸው ምክንያቶች ናቸው። 11ኛ ዝም ብሎ ያከናውኑ። መጨረሻ ላይ ዝም ብሎ መስራት ያስፈልጎታል። ምንም ያህል እቅድ ቢያወጡ ቢያስቡ ቢያወርዱ ከስራው የሚታደጉ ነገር የለም። ምንም ክንውን መፈጸም ካልጀመሩ ወደ እቅዱ አንድ እርምጃም አይንቀሳቀሱም። ምንም አይፈጠርም። ሁሉ ሰዎች በእውነታቸው ይማረራሉ፣ ግን በዚያውም ልክ ምንም ወደ እቅዳቸው የሚወስዷቸው ስራ ሲሰሩ አይታዩም። በስንፍና ወደ ስኬት መሄድ እንደማይቻል ህይወት ትነግረናለች። ምንም ሆነ ምን መፈጸም የሚፈልጉት ነገር ተነስቶ ማድረግ መጀመር ነው። እስከዚህ ድረስ ስላዳመጣችሁን ከልብ አድርጌ አመሰግናለሁ። በሌላ አስተማሪ ቪዲዮ እስክንገናኝ ቸር ሰንብቱ።